አላጨስኩም እኮ እመቤቴ ማርያምን አላጨስኩም። አንቺን ኢንሳኝ አላጨስኩም። በቃ ሊድ ብርሃኔ እወድሻለሁ። ብርሃን ለኔ ብዙ ነገሬ ነች። ለምን እንደምኖር አላውቅም፣ ግን ብርሃንን ለማየት ብቻ ከእንቅልፌ እነሳለሁ። የኔን ህይወት ለማስተካከል ብዙ ሞክራለች። አፈቅራታለሁ ግን ኡፍ መጣሽ ደሞች የተረገመች መቼም ከሷ ውጭ ማንም አይሆንም። ሚካኤል አባቴና እናቴን አልወዳቸው፣ እናቴን አላውቃትም። አባቴ ብርሃንን ሲሰድባት ከሰማው በኋላ ጠላሁት። እሷን ብቻ ብርሃኔን ብቻ ነው የምወዳት። አታውቅም እንጂ ብርሃኔን ብቻ ነው ማፈቅራት። ማን ያሰረክ ዮርዲ? ምንድነው? ጭንቅላቴን ስለሚያመኝ እኮ ነው ያሰሩኝ። አያምክም፣ አንተ ጤነኛ ነሽ? ምን ይሄ ታሰረ ተፈታ? ከተፈታ ሲያጨስ ነው የሚውለው። ማንም እንዳያስረው ከዚህ በኋላ አያጨስም። መስሎሽ ነው? የፈታሽኝ እኮ አንቺ ነሽ። ከዚህ በኋላ አላጨስም። አንቺን ኢንሳኝ አላጨስም። ይዘሽኝ ጥፊ። ተመርጦ ለንግስ እንደበቃ የስቃይ ሎሌ ምኑ ሰንሰለቱ እንሩጥ። ጽልመቴን ረገጥኩ እየው እንዴት እንደሚያምር አበባው። ሄጄ ላምጣው አይደል? እሺ። ብርሃኔ ቆየሽብኝ እኮ። ለማንኛውም ታች መታጠፊያው ጋር ጠብቅሻለሁ። አየካት አይደል እንዴት እንደምታምር። ሚኪ አንተ ምን ሆናል? ተነስ እንጂ። እሺ ካላልከኝ አልነሳም። ምንድነው? ብርሃንን ተውልኝ። ብርሃን በጣም ተስፋዬ ነች። እባክህን ተውልኝ። እሺ። ምን አርገኸው ነው? ምን ሆኖ ነው? ከሷ አጠገብ ሰው ሳገኝ ሚነጥቆኝ ይመስለኛል። ለዛ ነው እንዲህ ማደርገው። ምንም አልሆንኩም። ለማንኛውም ላቀብልሽ ነበር የምት ፍቅሬን መቋቋም እያቃተኝ